እና እስከ መጨረሻም ጨርሼ ይሄን ይመስላል። እዩት እንዴት እንደሚያምር በጣም ነው የሚያምረው። እናንተ ሞክሩት፣ ስሩት። ቀለል ያለ በቤት የሚሰራ ነው፣ ብዙም አይከብድም። እንግዲህ ይህን ይመስላል እኔ ውዶች። እንግዲህ ወደ አሰራሩ እንሂድ እሺ። እና አበረታቱ ምን ውዶች፣ አበረታቱ። ላይክ ሰብስክራይብ ያደረጋችሁ ጋይስ፣ ወደ አሰራሩ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ሰላም ናቸው አለን። አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። እናንተ እስከ እንዴት ናችሁ? ደህና ናቸው ወይ? አልሐምዱሊላህ ስራ፣ ጤና ሁሉ ሰላም። እኔ ጋር ሁሉ ሰላም ነው። እናንተስ እንዴት ናችሁ? ደህና ናቸው ወይ? ሰላማችሁ ይብዛልኝ ባላችሁበት። የአላህ ሰላምና እዝነት ይስፋላችሁ እያልኩኝ ሰላምታዬን አቀርባለሁ ማለት ነው የኔ ውዶች። ዛሬ ኢንሻአላህ ለየት ያለ ሳንዱች በእጄ ሰርቼ አሳያችኋለሁ ማለት ነው። በእጄ ማለት ነው። ሌላ ሰዓት ግን ሳንዱች ሲሰራ ሆብዝ ውጭ ይገዛል። እንትኑ ዶሮውን ቤት ተሰርቶ ነው የምንሰራው ማለት ነው። ዛሬ ግን በራሴ እጄን ሰርቼ ሆብዙን ሰርቼ አሳያችኋለሁ ማለት ነው። ሳንዱች እንዴት እንደሚሰራ ማለት ነው። እና ውዶችዬ ተከታተሉኝ። እና እዚህ ጋር ዶሮ አለ። ዶሮን እሰራዋለሁ ማለት ነው። የዶሮ ሳንዱች ነው የምሰራው ማለት ነው። የዶሮ ሳንዱች ነው የምሰራው እና አብራችሁን ሆኖ እዚህ ጋር ምን አለ መሰላችሁ? እንትን አለ ወተት ማለት ነው። ወተት ፓውደሩ ማለት ነው። ወተት ፓውደሩ። እዚህ ጋር ደግሞ ካሜራ አለ። ሀሾ ጋር ካሜራ። ይሄኛው ደግሞ ዘይት እና ወዶችዬ እዚህ ጋር ደግሞ ውሃ አለ። ውሃ አለ እዚህ ጋር ማለት ነው። ካሜራ አድርጌያለሁ። እዚች ጋር ደግሞ ምን አደርጋለሁ መሰላችሁ? ቤኪንግ ፓውደር ቤኪንግ ፓውደር ቤተኛው እንትን ቤኪንግ ፓውደር ያስፈልጋል ማለት ነው። ይህ ግዴታ ነው፣ ምክንያቱም ያለሰልሰዋል ማለት ነው። ስለሚያለሰልስልን ግዴታ ነው ማለት ነው። እዛ ደግሞ እዚህ ጋር ዱቄት አለ ማለት ነው። ዱቄቱን ከዛ አንድ ፍንጃል ደግሞ ስኳር፣ ትንሽዬ ደግሞ ጨው እነዚህ እንትን ብለን እናማስላለን ማለት ነው። ዛሬ በመኪና አይደለም የምጠቀመው፣ በእጄ ነው የምጠቀመው ማለት ነው። ስለዚህ አኩቼ እንትን ብዬ ተመልሼ እመጣላችኋለሁ። እሺ ውዶችዬ፣ ይህንን ከዛ ዶሮውን ማለት ነው። ዶሮውን እስከምሰራ ድረስ ይሄኛው ኮፍ ይልልኛል ማለት ነው። ግማሽ ሰዓት እንጠብቀዋለን ማለት ነው። ይሄኛው ማለት ነው። ግማሽ ሰዓት ከጠበቅነው በኋላ ታዩኛላችሁ ምን እንደምሰራው ማለት ነው። ይሄን እስከምሰራው ድረስ እሱ ደግሞ ኮፍ ይላል ማለት ነው። ወደ ላይ ይነሳል ማለት ነው። ስለዚህ እንጠብቀዋለን እና እንትን ብለናል ማለት ነው። ኮፍ ብሎልናል። ዶሮውን እዚህ ጋር ሰርቼዋለሁ ማለት ነው። ይሄ ሊጡ ነው።
ስዳምጠው ማለት ነው በአንድ እጅ ስለሆነ ስለሚያስቸግረኝ ማለት ነው ዳምጬ እመጣላችኋለሁ። እሺ እና አብራችሁኑ ተከታተሉኝ የኔ ውዶች፣ የኔ ቅመሞች፣ አበረታቱኝ ውዶችዬ፣ አበረታቱኝ። እሺ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ እላችኋለሁ። ደግሞ ኢንሻአላህ ከዚህ በኋላ ምርጥ ምርጥ ቪዲዮ ሰርቼ እለቅላችኋለሁ ብዬ አስባለሁ ማለት ነው። እና መዳም ቅመሞች አበረታቱኝ እላችኋለሁ የኔ ውዶች። ስለዚህ ይሄንን እንደዚህ ካደረግን በኋላ በአንድ እጄ ነው የምዳምጠው ማለት ነው። ምክንያቱም በአንድ እጄ ካሜራ ይዣለሁ፣ በአንድ እጄ ነው የምዳምጠው። እንግዲህ ኢንሻአላህ ካሜራማን የለም። እሺ ካሜራማን ስለሌለኝ እና በዚህ ቆርጠዋለን ማለት ነው። እያደረግን እንቆርጠዋለን። ትንሽ ለምንድን ነው መሰለች ይችላላችሁ እዚህ ታስቀምጫለሁ ማለት ነው። ወይም ደግሞ ለመስመር እንደዚህ ገለብጠዋለሁ ማለት ነው። እና የቀረው ደግሞ እናስገባለን ማለት ነው። ከላይ ይሰራል ከታችን ይሰራል ማለት ነው። ይሄንን ማለት ነው። እና እንደዚህ እየሰራን ምርጥ ሳንዱሽ ዛሬ ሰርቼ አሳያችኋለሁ ማለት ነው። አያችሁት? ጨረስን ማለት ነው። በእንደዚህ አይነት መልኩ እናወጣለን ማለት ነው። እናንተ ይኸው ጨርሼ ማለት ነው። ጨርሼ አውጥቼዋለሁ። አሁን ምን እንደማደርግ ልንገራችሁ። እንደማደርግ ማለት ነው። እዚህ ጋር ቀድጄ ማለት ነው። እዚህ ቀድጄ እንትን ማስገባለሁ ማለት ነው። ቆይ ማስገባውን ነገር እነግራችኋለሁ ማለት ነው። ግን ሁሉ ይሄን ይመስላል ማለት ነው። አያችሁት? ሲያምር ማሻአላህ ተባረከላ። ማሻአላህ ጉሉ ማሻአላህ። ኦኬ ጉሉ ማሻአላህ። ያው አሁን ይሄንን ሳንዱሽ እሰራዋለሁ ማለት ነው። ይሄንን ከፍቼ ማለት ነው። ዶሮ አለ፣ ዶሮ ሰርቻለሁ ማለት ነው። ከዛ ደግሞ ከሳ አለ፣ ጅቡን አለ። ከዛ እሱንን ይሄንን ከፍቼ ማለት ነው አሳያችኋለሁ። እሺ ከኔ ጋር ሆኖ አሁን አያችሁ ተረድ ከፋጥኩት ማለት ነው። ይሄው እዚህ ጋር ነው ማስገባበት።
ያው እዚህ ጋር ከፍቼ ሁላቸውን ከፍቻቸው ማለት ነው አስገባበታለሁ ማለት ነው። እና ይሄ ዶሮና የሰራሁት ዶሮና ዶሮን ያስገባለሁ ማለት ነው። እና ይሄን አስገባለሁ ከውስጡ ማለት ነው። መጀመሪያ ዶሮን አስገባለሁ፣ ከዛ ይሄን አስገባለሁ ማለት ነው። ዶሮ ነው። ከዛ ደግሞ በዚህ ነው ከፍቼ ማለት ነው። በዚህ ከፍቼ አስገባለሁ ማለት ነው። እና አበረታቱን ነው የምላችሁ የወዶች አበረታቱን። ቪዲዮ ሰራለሁ ግን አልሐምዱሊላህ ባይታይም ተመስገን ማለት ነው። አልሐምዱሊላህ ማለት ነው። እንግዲህ ኢንሻአላህ አንድ ቀን መታየቱ አይቀርም። ይታያል ብዬ ተስፋ አደርጋለሁ ወዶች።